እሺ እንግዲህ በመጀመሪያ ወደ ጉግል ክሮም ብራውዘራችን እንገባለን። ክሮም ከገባን በኋላ ከላይ ሰርች ኦር ታይፕ ዩአርኤል ምትለዋ ላይ ቀጥታ ፔፓል ብለን እንጽፋለን። ፔፓል ብለን ከጻፍን በኋላ ቀጥታ ሰርች እናደርገዋለን። አሁን እንደምታዩት አንደኛ ላይ ፔፓል ብሎ አምጥቶልናል። እዚች ጋር ከታች እንደምታዩት ፔፓል ኢቲ ምትላለች። አሁን በኢትዮጵያ መክፈት ስለሚቻል ፔፓል ኢቲ ምትለዋን እንነካታለን። አሁን ወደ ኦፊሻል ዌብሳይት ወስዶናል። የስ አክሴፕት ኩኪስ ምትለዋን ከታች እንነካታለን። ከዚህ በኋላ እንግዲህ የመጀመሪያ ስራችን የሚሆነው መመዝገብ ነው። ለመመዝገብ ምንድነው የምናደርገው? ይህንን ወደ ታች ስክሮል እናደርግና እንደምታዩት መጨረሻ አካባቢ ሳይን አፕ ኤንድ ጌት ስታርትድ ብሎ ጌት ስታርትድ ምትላለች በሰማያዊ ቦክስ፣ እሷን እንነካታለን። አሁን እዚህ ጋር እንደምታዩት ዩር ኢሜል ይላል። እዚህ ጋር ኢሜላችንን በጥንቃቄ እንሞላለን። ኢሜላችንን ስናስገባ በትክክል ፓስወርዱን የምናውቀው ሙሉ ለሙሉ እኛ በዚህ ሰዓት ፈንክሽን እያደረገልን ያለውን ኢሜል ነው የምናስገባው። ምንም አይነት ስህተት መኖር የለበትም ማለት ነው። እንዲሁም ከዚህ በፊት ፔፓል አካውንት ለመክፈት የሞከርንበት ወይንም የከፈትንበት ኢሜል ከሆነ በፍጹም አይቻልም። አዲስ ኢሜል ነው የምናስገባው ማለት ነው። እኔ አሁን ቀጥታ ኢሜል እጽፍለታለሁ። ኢሜላችንን ከጻፍን በኋላ ከታች ኔክስት ምትላለች። ኔክስት ምትለዋን እንነካታለን። አሁን እንደምታዩት ኢትዮጵያ መሆናችንን ስለሚያውቅ +251 ብሎ ስልክ ቁጥር ይጠይቀናል። እዚህ ጋም ልክ እንደ ኢሜሉ ተጠንቅቀን የራሳችን የሆነውን በዚህ ሰዓት እየተጠቀምንበት ያለውን ከዚህ በፊት ፔፓል አካውንት ያልከፈትንበትን ወይንም ለመክፈት ሙከራ ያላደረግንበትን ስልክ ቁጥር እናስገባለን። 9 ብለን እንጀምራለን። የሳፋሪኮም ሲም ካርድ ስለማይቻል ግዴታ የኢትዮ ቴሌኮምን ነው መጠቀም ያለባችሁ። ስንጨርስ ከታች ኔክስት ምትላለች፣ ኔክስት እንለዋለን። አሁን እንደምታዩት ክሬት ኤ ፓስወርድ ይላል። እዚህ ጋር ፓስወርድ እንሰጠዋለን። ፓስወርድ ስናስገባ እንደምታዩት ከታች ሁለት መስፈርቶች አሉ። አንደኛው እንደምታዩት 8 ኦር ሞር ካራክተርስ ይላል። ቢያንስ የምትጠቀሙት ፓስወርድ 8 አባ መሆን አለበት። ከዛ በታች ከሆነ አይቻልም። ማክሲመም ደግሞ እስከ 20 ድረስ መጠቀም ትችላላችሁ። 20 ፍሬ ቁጥር ወይ ምልክት ወይ ፊደል ማለት ነው። ሁለተኛው ደግሞ use two of the following letters numbers or symbols ይላል። ቢያንስ ሁለት ቁጥር፣ ሁለት ምልክት፣ ሁለት ፊደል መጠቀም አለባችሁ ነው የሚለው። ያው ሚክስ አድርጋችሁ ነው ፓስወርድ የምትሰጡት ማለት ነው። በጥንቃቄ የማትረሱትን ማንም ሰው ሊገምተው የማይችል ፓስወርድ ትሰጡታላችሁ። እኔ አሁን ቀጥታ የራሴን እሰጠዋለሁ ማለት ነው። አሁን እንደምታዩት ሁለቱንም ራይት አድርጎልኛል። የእናንተ ራይት ካላረገላችሁ፣ ቀይ ካበራባችሁ፣ ኤክስ ካረገ ፓስወርድ ስትሰጡት የተቀመጠውን ሕግ ያላሟላ ነው ማለት ነው። ስለዚህ በጥንቃቄ ቅድም ባልኳችሁ መሰረት ፓስወርዱን ታስተካክላላችሁ። ያስገባችሁት ፓስወርድ ትክክል ሲሆን ልክ እንደኔ አረንጓዴ ራይት ያደርግላችኋል ማለት ነው። ልክ እንደዚህ ራይት ካረገላችሁ ከታች ኔክስት ምትለዋን ትነካላችሁ። ሲቀጥል እንደምታዩት ፐርሰናል ኢንፎ ብሎ ሜክ ሹር ዚስ ማችስ ዩር ኦፊሻል አይዲ ይላል። እዚህ ጋር በኋላ ናሽናል አይዲ ፓስፖርት ምናምን ሊጠይቀን ስለሚችል እዛ ጋር ካለው ጋር ተመሳሳይ የሆነ ስም እና የልደት ቀናችንን እናስገባለን በጥንቃቄ ማለት ነው። አሁን ናሽናሊቲ ራሱ ኢትዮጵያ አድርጎታል። ያው ዜግነታችሁ ከኢትዮጵያ ውጪ ከሆነ ጭንቀስቷን ነክታችሁ መምረጥ ትችላላችሁ። እኔ አሁን ኢትዮጵያ ስለሆንኩኝ ኢትዮጵያ ብሏል። ሲቀጥል ፈርስት ኔም ይላል። እዚህ ጋር የራሳችንን ስም በጥንቃቄ ስፔሊንግ ሳንሳሳት ናሽናል አይዲያችን ወይንም ደግሞ ፓስፖርታችን ላይ ካለው ጋር ተመሳሳይ ስፔሊንግ የሆነ ስማችንን እንጽፋለን። ሲቀጥል ላስት ኔም ይላል። እዚህ ጋር ደግሞ የአባታችንን ስም ልክ እንደቀደው በጥንቃቄ እንጽፋለን። ሲቀጥል ወርታይ ስንወርድ ዴት ኦፍ በርዝ ምትላለች። እዚህ ጋር ደግሞ ፓስፖርታችን ላይ ወይንም ናሽናል አይዲያችን ላይ ካለው ጋር ተመሳሳይ የሆነ የልደት ቀናችንን እናስገባለን። ይህንን ስንነካው እንደምታዩት ዴይ መንዝ ይር ይላል። መጀመሪያ የተወለድንበትን ቀን፣ ከዛ ወር፣ ከዛ ዓመት እንጽፋለን ማለት ነው። ስንጨርስ ኔክስት ምትለዋ እቺ በሰማያዊ ቦክስ ያለችዋን እንነካታለን። አሁን እንደምታዩት ዩር አድሬስ ይልና ሜክ ሹር ቱ ዩዝ ዩር ቢሊንግ አድሬስ ይላል። ይሄ በትክክል የምንኖሩበትን አድራሻ የምታስገቡበት ነው። አድሬስ ላይን ዋን ላይ ሲቲ ብናስገባ ጥሩ ነው። ለምሳሌ ድሬዳዋ እንበለው። ከዛ ራሱ ያመጣልናል፣ እንመርጣለን። ሲቀጥል አድሬስ ላይን 2 ይላል። እዚህ ጋር ደግሞ ሰፈራችንን የምንኖርበትን አካባቢ እንጽፋለን። ሁለቱን አስገብተን ስንጨርስ እንደምታዩት እዚህ ጋር አይ ኮንፊርም ዛት አይ ሃቭ ሪድ ኮንሰንት ኤንድ አግሪ ቱ ፔፓል ዩዘር አግሪመንት ኤንድ ፕራይቬሲ ስቴትመንት ኤንድ አይ አም ኦፍ ሌጋል ኤጅ ሚለውን እንመርጣለን። እዚች ጋር ራይት እናደርጋትና ቀጥታ ከታች አግሪ ኤንድ ክሬት አካውንት የምትለዋን እቺ በሰማያዊ ቦክስ ያለችዋን እንነካታለን። አሁን እንደምታዩት what do you want to try first መጀመሪያ ምንድነው መሞከር የምትፈልጉት ክፍያ መፈጸም ወይንስ እቃ መግዛት በዚህ ፔፓል አካውንት ይላችኋል።
እኛውን ገና ሬዲ ስላልሆነ የከፈትን ስለሆነ ከታች ኖት ናው የምትለው እቺ ሰማያዊዋን እንነካታለን። ሲቀጥል እዚህ ጋር ካርዳችሁን አስገቡ። ቪዛ ነው ማስተር ካርድ ነው ምንድነው የምትጠቀሙት ይለናል። ይሄንን በኋላ ስለምናየው ቀጥታ እንደቀደሙ ኖት ናው የምትለዋን ከታች እንነካታለን። አሁን እንደምታዩት ቀጥታ ከፍቶልናል ማለት ነው። ከላይ እንደምታዩት ኮንፊርም ዩር ሞባይል ፎን ይላል። እሷን እንነካታለን። ስልክ ቁጥራችንን ኮንፊርም ማድረግ አለብን። ከዛ ኔክስት እንለዋለን። ቀጥታ ወደ ስልክ ቁጥራችን ኮንፊርሜሽን ኮድ ይልካል ማለት ነው። ኔክስት እንለዋለን። አሁን የራከልንን ኮድ ስናስገባ እንደምታዩት ዩ አር ኦል ሴት ብሏል። ስልካችን ኮንፊርም ሆኗል፣ ተረጋግጧል ማለት ነው። ሲቀጥል እንደምታዩት ከታች 4 ማሟላት ያለብን ነገር አለ። ሴትአፕ ዩር አካውንት ይላል። እሷን እንነካታለን። አሁን የመጀመሪያው ምንድነው ኮንፊርም ዩር ኢሜል ይላል። ኢሜላችሁን እናንተ መሆኑን ለማረጋገጥ ነው። ኮንፊርም ዩር ኢሜል ምትለዋን እንነካታለን። አሁን እንደምታዩት ኮንፊርም ዩር ኢሜል ይላል። ሴንድ ኢሜል ምትለዋን እንነካታለን። አሁን ወደ ኢሜላችን ኮድ ተልኳል ማለት ነው። ቀጥታ ከዚህ እንወጣና ወደ ጂሜል አፕ እንገባለን። አሁን እንደምታዩት አንደኛ ላይ ፔፓል አክቲቬት ዩር ፔፓል አካውንት ይላል። እሱን እንከፍተዋለን። ከዛ ኮንፊርም ዩር ኢሜል አድሬስ ይልና ከታች ክሊክ ቱ አክቲቬት ዩር አካውንት ይላል። እሷን እንነካታለን። ከዛ እንደምታዩት ፓስወርዳችሁን አስገቡ ይላል። እዚህ ጋር ቅድም ስንመዘገብ የሰጠነውን ፓስወርድ እንጽፋለን። ከዛ ሎጊን ምትለዋን እንነካታለን። እንደምታዩት ኔክስት ታይም ሎጊን ኢን ዊዝ ፌስ ፊንገርፕሪንት ኦር ፒን ይላል። ቀጣይ ስትከፍቱ በፊንገርፕሪንት ወይንስ በፒን ኮድ ወይንስ በፊታችሁ ስካን ተደርጎ ይላችኋል። ፒን እናርገው። ለምሳሌ ፒኗን እንንካትና ኮንቲኒው እንበለው። አሁን እንደምታዩት ዩር ኢሜል ሃዝ ቢን ኮንፊርምድ ብሏል። ኮንቲኒው እንለዋለን። እንግዲህ ኢሜላችንን ጨርሰናል። አሁን ከዚህ እንውጣና ወደ ክሮም እንመለስ። ይህንን ሪፍሬሽ እናርገው። እንደምታዩት ኢሜላችን ኮንፊርምድ ብሏል። እንደምታዩት ቀጣይ አድ ፕሮፋይል ፒክቸር ይላል። እሷን እንካትና ፕሮፋይል ፒክቸር እናስገባለን። ከዛ ቹዝ ፎቶ ይላል። አድ ዩር ፎቶ የምትለዋን እቺን ጥቁሯን ሳጥን እንነካታለን። ከዛ ከጋለሪያችን ቀጥታ የምንፈልገውን ፎቶ እንመርጥለታለን ማለት ነው። ከዛ ዩዝ ዚስ ፎቶ እንለዋለን። አሁን ፎቶም ጨርሰናል። ሁለቱን ራይት አድርጎልናል። ሲቀጥል እዚህ ጋር ጌት ዘ ፔፓል አፕ ምትላለች። እቺ አፖ ከሌላችሁ ዳውንሎድ ለማድረግ ነው። እቺን ነክታችሁ ዳውንሎድ ማድረግ ትችላላችሁ። እኔ ግን እንደምታዩት እዚህ ጋር ፔፓል አፕ ስላለኝ ቀጥታ ይሄንን ስቴፕ ዘለዋለሁ፣ ችግር የለውም። ከዛ በኋላ ሊንክ ዩር ካርድ ምትላለች። እዚች ጋር ዋናዋ እቺ ነች። እቺ እንነካታለን። አሁን እዚህ ጋር ገንዘብ ሲላክላችሁ የሚቀመጥበት ካርድ ያስፈልጋል። ቪዛ ካርድ ወይንም ማስተር ካርድ። ከዚህ በፊት የቴሌብርን ቨርቹዋል ቪዛ ካርድ ተጠቀሙ ብያችሁ ነበር። ነገር ግን እነሱ ከሆነ ጊዜ በኋላ ሲቪቪ ነምበር እና ኤክስፓየር ዴቱን አንሰጥም ስላሉ አሁን ቀላሉ ዘዴ የባይቢት ማስተር ካርድ ነው። ስለዚህ ባይቢት ማስተር ካርዳችንን ቀጥታ ከባይቢት ላይ እንወስዳለን። ወደ ባይቢት እንገባለን። ከዛ ዝች ሰርች ማድረጊያዋ ላይ ካርድ ብለን እንጽፋለን። ያው ከዚህ በፊት የባይቢት ማስተር ካርድ እንዴት እንደሚከፈት ቪዲዮ ሰርቼ ነበር። እሱን ያላያችሁ ሰዎች ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን እያያችሁ መክፈት ይችላላችሁ። አሁን እዚህ ጋር እንደምታዩት ኮዱን ለማየት ቺን ቀስቷን ወርታች አርጓት ይላል። እንደዚህ እንጎትተዋለን። ከዛ በኋላ ሂድን ሆነዋል እንዲያሳየን እቺን አይን ምልክቷን እንነካታለን። አሁን እንደምታዩት ካርድ ነምበሩንም ኤክስፓየር ዴቱንም ሶስቱንም ኮድ ሰጥተናል። እነኚህን ኮዶች ቀጥታ ፔፓል ላይ እንጽፋቸዋለን ማለት ነው። አሁን ኮዱን ስናስገባ እንደምታዩት እዚህ ጋር አውቶማቲካሊ ማስተር ካርድ መሆኑን አውቆታል። ማስተር ካርድ ብሎ አምጥቷል። እንግዲህ ሁሉንም እዚህ ጋር በምታዩት መልኩ ካስገባን በኋላ ቀጥታ ሊንክ ካርድ የምትለዋን እቺ ሰማያዊያን ቦክስ እንነካታለን። አሁን እንደምታዩት ዚስ ካርድ ኢዝ ሊንክድ ቱ አናዘር ፔፓል አካውንት ብሏል። ቀደም እንዳልኳችሁ ይሄንን ካርድ ሌላ የራሴ ፔፓል አካውንት ላይ እየተጠቀምኩበት ስለሆነ አይቻልም ነው ያለኝ። እናንተ አንድ ብቻ ከሆነ ያላችሁ ፔፓል አንድ እየከፈታችሁ ከሆነ በዛ ኮኔክት ማድረግ ትችላላችሁ ማለት ነው። አሁን ይሄ ለእናንተ ብዬ የከፈትኩት አዲስ ፔፓል ስለሆነ ስቴፑን ጀስት እንድታዩት ብቻ ነው። እንግዲህ እነኚህን 4 ስቴፖች ከጨረስን በኋላ ቀጥታ ምን ነው የምናደርገው? አፑን ከፕሌይ ስቶር ላይ እናወርዳለን። ይሄንን ፔፓል ሎድ ካደረግን በኋላ ቀጥታ ይሄንን አፕን ከፍተውና ቀደም አካውንት የከፈትንበትን ኢሜል እና ፓስወርድ አስገብተን ቀጥታ በአፑ መጠቀም እንችላለን። ከዛ በኋላ ባላንሳችንን እዚሁ አፑ ላይ ማየት እንችላለን። ገንዘብ ስንቀበል፣ ስንከፍል፣ አጠቃላይ ያለው ስራ በሙሉ በዚህ አፕ ላይ መፈጸም እንችላለን ማለት ነው።